عليه الصلاة والسلام ملك تكذل من نسله وقرابة الرسول يملاكتين زمدوج الصالحون دقاجهون زمدوج تاتو لهم للنسوا اللاتو علينا بنيا لا اللاتو حق الإكرام يمكبر مبت اللاتو لله يقدنوا النسوا يالو ለምሳሌ ቁረይሽ ያለ ሌላው ስልጣን አይይዝም አሚርም የሆኑት እነሱ ናቸው የቁረይሽ ዘር ሆነ ነው አሚርነትን ቦታ መያዝ ያለበት ቁረይሽ ዓሊም ካለ ዓሊም ሆኖ አህሉ ሱና ሆኖ ሁሉን ያሟላ ብቃት ያለው ከሆነ ከሌሎች ብቃት ካላቸው በዘርነት ቀደም ይላል ውድድር ቢቀርብ ማለት ነው ግን የረሱል ቀራባነት ኑሮ የተሻለ መምራት ሌላ ከሆነ ያንኛው ነው የሚቀደመው ያንን ከማሟላታቸው ጋር እቺ ደረጃ ይሰጣታል ማለት ነው ለሁም علينا በእኛ ላይ አላቸው ለነሱ حق الإكرام የመከበር መብት አላቸው والمحبة لهم حق الإكرام والمحبة የመፈቀር ደረጃ አላቸው والاحترام እንዲሁም ደግሞ ልቅና የመሰጠት ማለት ነው ልቅና ኢክራምን አክብሮት ካላችሁት ይሄን ልቅና በሉት ያንኛውን ልቅና ካላችሁ ይሄንን እንትን ማክበር በሉት ምክንያቱም ኢህቲራምና ኢክራም ማዕናቸው አንድ አይነት ነው አማርኛችን ይጠባል እነሱ ጋር ለየት ይላል ገለኛ ጋር አማርኛ ስለሚጠባ አንዱ ማቅለው አንዱ እንደማሉ ተመሳሳይነት አላቸው ይቀራረባሉ እንደዚህ የለንም ቁልጭ ያለ አማርኛ የለም አንዱ ማላቅ አንዱ ማክበር ነው ማላቅና ማክበር ነው ولا يجوز لنا ለኛ አይፈቀድልንም እና አክብራቸው እንጂ አይፈቀድልንም እዚህ ላይ ማክበር አለብን ስንል ነዋሲቦችን ውድቅ ያደረግናቸው ነው የረሱልን ቤተሰቦች አሳደው እነሱን የሚያጠቁ ሰዎችን ነዋሲብ የሚባሉትን እነሱን ውድቅ ያደረግን ነው የነሱን መንሃጅ እየጣልን ነው ولا يجوز ይቺ ደግሞ የራፊዳዎችን መንሃጅ ነው የምትወጋው ወደፊት የምንቀረው ولا يجوز አይፈቀድም ለኛ ለአህሉ ሱናዎች ወይንም ለሙስሊሞች አይፈቀድም አንቅሉ ድንበር ለናልፍ አይፈቀድም አንቅሉ فيهم ረሱል ቤተሰቦች ላይ ድንበር ማለፍ አይፈቀድም فنتقرب إليهم ودنسو لنقرب زند አይፈቀድም فنتقرب إليهم ودنسو لنقرب بشيء የሆነ ነገር ሰጥተናቸው መቃረብ አይፈቀድም كما تفعلوا الرافضة رافضዎች ስና አሽርያዎች ሻአቶች እንደሚያደርጉት ማለት ነው من العباده عباده እንሰጣቸው عباده በመስጠት ወደ እነሱ አንቀርብ ምንን ይመስል ድረሱልኝ ማለትን ይመስል የረሱል ቤተሰቦች ሆይ በወንዙ በምኑ ያላችሁ እየተባለ አይጠራም ተውሂድ ላይ እንከን ይፈጥራል ከፍተኛ እንከን ማለት ነው ቅብላት ከመቀየር ደረጃ ደርሰዋል እነሱማ ማለት ነው ራፊዳዎች በጣም የሚገርም ደረጃ ነው አክብሮታቸው ሄዶ አለይን አምልኮ ደረጃ ሁሰይንን የሁሰይን መቃብር ለምሳሌ ከርባላ ላይ ይመለካል የሁሰይን ራሱ 3 ቦታ ነው ዶሪ ሐል የሚባለው ደማስቆ ዶሪ ሐለው የሁሰይን ዶሪ እንተና አልቃሂራ ደግሞ ካይሮም ላይ እንደዚሁ አለው ግብጽ በግዳድም ደግሞ እንተና ከርባላ የሚባለው ቦታ ላይ የሁሰይን መቃብር አለ ያመልኩታል በአመት የውማ አሹራ ጀርባቸውን እየወጡ ያቆስላሉ ይመታሉ ولا يجوز لنا አይፈቀድ ለንም አንقلو فيهم برسول ቤተሰቦች ላይ ድንበር ለናል فنتقرب إليهم ወደ እነሱ ልንቀርብ ዘንድ አይፈቀድ ለንም بشيء በምንም ነገር መቃረብ አይቻልም من العباده ከኢባዳዎች ድረሱልኝ እናንተ መጀን የረሱል ቤተሰቦች መጀን ሐሰን መጀን ሁሰይን መጀን ፋጡማ መጀን እየተባለ አይባልም ወይ ፋጡማ ድረሽልኝ ሐሰን ድረስልኝም አይባልም استغاثም አይደረግም استعاذም አይደረግም በእነሱ የኢባዳ አይነቶችን ለነሱ መስጠት ሰለትን መሳል አይፈቀድም ለነሱ እርድም ይዞ መሄድ ማረድም አይፈቀድም ለሐሰን ለሁሰይን ብሎ እንትን ማለትም ማረድም አይፈቀድም የለም ይሄ ሁሉ በጣም መራቅ ያለብን አካሄድ ነው ማለት ነው من العبادة أو نعتقد فنتقرب إليهم بشيء من العبادة أو نعتقد فيهم ويبنس لا يدقون لنا من زند يفكر لنا بلبات للناس من أنهم النزي رسول بيتسبوت ينفعون يتقمالوا أو يضرون يقودالهم بلما من يفكر من دون الله كالله جمالتنا كالله النزي يقودالوا يتقمالوا بلن رسول بيتسبوت لا وتآية لندزاينة يتوحيد إنكن مفتر አይፈቀድም ተውሂድ ላይ ተውሂድን ዋጋ ያሳጣዋል ተውሂድን ያንኮታኩታል ተውሂድን ዋጋ ቢስ ያደርገዋል እንደዚህ አይነት አክብሮት ገኖ እጫፍ በሚደርስበት ሰዓት ተነጥቶ የሚባላል ወይንም ቁልው የሚባል ይፈጠራል በቁልው ነው ሱፊዎች ያመለጡት በቁልው ነው ራፊዳዎች የሚሄዱ በቁልው ነው ሻዓቶች የሚሄዱ በቁልው ነው አንድ ሰው ላይ ቁልው በማድረግ እዚህ ደረጃ ይደርሳሉ ተውሂዳቸውን ጥያቄ ምልክት ውስጥ ወደ ኩፍር ይገባል መጨረሻ ነው لأن الله سبحانه قرات يتجبوا جتاتين يقول لنبي عليه الصلاة والسلام انده لاچوال قول بلاچو محمد إني بلاچو لا أملك لكم لأن أنت لقطاطرلاچوم ضرا ጉዳትንም ይሁን ولا رشدا ቅንነትንም ይሁን እኔ በእጅ አይደለም በላቸው ያ ማለት ጉዳትንም ከናንተ ላይ መከላከል አልችልም ጥቅምንም ላመጣላችሁ አልችልም እኔ አድራሽ ብቻ ነኝ በለና ንገራቸው አቅም እንደሌለ አስረዳ ተብለዋል ነብዩ አለይሂ ሰላቱ ወሰለም
ጉዳትም ልጎዳችሁም አልችልም ጉዳትንም ማስወገድ አልችልም ከናንተ ላይ ወላ ረሸዳ ቅንነትንም በእናንተ ላይ ማምጣት አልችልም ቅንነትንም ማምጣት አልችልም በላቸው እየተባሉ ነው ማን ነብዩ አለይሂ ሰላቱ ወሰለም ነብዩ በቁርአን ከተከለከሉ فكيف من دونه ከነብዩ በታች ያሉት እንዴት ሊሆኑ ነው የረሱልን ቤተሰቦች እኮ ነው እየቀራን ያለ ነው ረሱል እንደዚህ ከተባሉ መጥቀም መጉዳት ነብዩ አለይሂ ሰላቱ ወሰለም ካልቻሉ በራሳቸው አይችሉም የመጥቀምና የመጉዳት ግን ሰበብ ምክንያት ሊሆኑ ይችላሉ من يتبع النبي صلى الله عليه وسلم فقد رشد ይቅን ሆኗል ነብዩን የተከተለ ነብዩን ያመፀ ደግሞ አላህ ጋር ተጣልቷል ሰበብ ሊሆኑ ይችላሉ ወላኪን እሳቸው ጉዳትን የማምጣት ወይንም ደግሞ ቅንነትን የማምጣት አቅም የላቸውም ቢኖራቸውም ማኖሮ ለማ ከፈረ አቡ ጣሊብ ወለማ ማተ አላ ኩፍሪን በከደት ላይ ባልሞተ ነበር አላህ Subhanahu Wa Ta'ala انك لا تهدي من احببت ولكن الله يهدي من يشاء ብሎ ዘግቶታል አንተ ወደድከውን አትመራም አላህ ግን የፈቀደውን እሱ የሻለትን ግን ይመራዋል ያ አላህ ነው ኃይሉ ረሱልን የወደድከውን አትመራም ካላቸው መልእክት ማሳየት ብቻ መንገዱን ማሳየት ብቻ ነው እንጂ ያንድን ሰው ቀልብ አቅጣጫ ማስያዝ ግን አይችሉም ነብዩ አለይሂ ሰላቱ ወሰለም ረሱሉ አሽረፈል ኸልቅ መሐመድ አለይሂ ሰላቱ ወሰለም ካልቻሉ فكيف من دونه ከሳቸው በታች ያለው የትና የት ማለት ነው የትና የት ለዚህ ነው የመጣው አየት ቁል በላቸው ይላል አላህ Subhanahu Wa Ta'ala አሁንም በል ያላቸው ነው ነብዩን ነው የሚያዛቸው ለአምሊኩ አልቆጣጠርም ለነፍሲ ለራሴ እንኳን መቆጣጠር አልችልም አቅም እንደሌላቸው ነብዩ አለይሂ ሰላቱ ወሰለም እጅ መስጠት እንዳለባቸው አላህ እያስተማረ እየነገራቸው ነው ነብዩ ይሄንን ካሉ ከዛ በታች ያለ የትና የት ነው ይሄ ለሁሉም በቂ እኮ ነው ይቻባባል ነብዩ እንደዚህ ከለለ እዚህ ደረጃ ላይ ካላደሉ ከዛ በታች ያለ ሁሉንም ጥቅምም ሆነ ጉዳት ማምጣት አቅም ችሎታም የለውም ብቃትም የለውም ቁል በላቸው ለአምሊኩ እኔ መቆጣጠር አልችልም ለነፍሲ ለራሴም ነፍዓን ጥቅም ማምጣት አልችልም ወላ ضرራ ጉዳትንም አልችልም መከላከል ከራሴ ላይ አልችልም ኢላ ማሻአላህ አላህ የፈቀደውን እንጂ አላህ የፈቀደውንማ ሁሉም ይችላል አላህ የፈቀደውን ጥቅም ማምጣት ይችላል ነጋዴ አላህ የፈቀደለትን መከላከል ይችላል ከጥላት ላይ ሰው ሊያጠቃ ይችላል ሊያጠቃው ይመጣል መከላከል ይችል ይሆናል ወይም ጉዳት ጥቅም ማምጣት ይችላል አንድ ሰው ይችላል አላህ ሰበብ ምክንያት አድርጎት ከሆነ ያንን ጥቅምና ጉዳት የማምጣት ሰበብ ሆኖ ከሆነ ወይላ በራሱ ፈጥሮ የሚያመጣ የለም ጥቅምንም ማምጣት አይችልም ጉዳትንም መከላከል አይችልም ጉዳትንም ማምጣት አይችልም ጥቅምንም ማምጣት አይችልም ስለዚህ ለራሴ ጥቅምንም አልቆጣጠርም ወላ ضرራ ጉዳትንም መቆጣጠር አልችልም እያሉ ነው ነብዩ አለይሂ ሰላቱ ወሰለም በል እየተባሉ ነው አላህ በል እያላቸው ነው በል ብለዋልም ደግሞ ኢላ ማሻአላህ አላህ የፈቀደውን እንጂ ወለው ኩንቱ በሆንም አሉ ነብዩ አለይሂ ሰላቱ ወሰለም ወለው ኩንቱ በሆንማ በልና ነገር አዕለሙ እማውቅ በሆንማ አልገይበ የሩቅን ስውርን ባውቅማ ኖሮ በላቸው ለስተክሰርቱ ባበዛሁ ነበር ምን الخير መልካም ነገር ባበዛሁ ነበር ወማ መሰኒ السوء መጥፎም ነገር አያጋጥመኝም ነበር በላቸው ተብለው ታዘዋል ብለዋልም ደግሞ ይሄንን አድርሰውታል ይሄው ያነበብነው ነው ስለዚህ ወለው ኩንቱ በሆን ኖሮ በላቸው አዕለሙ الغيب የሩቅ ባውቅ ኖሮ ለስተክሰርቱ ምን الخير ኸይርን ባበዛሁ ነበር ነገ ትሞታለህ የተባለ ሰው ዛሬ ላይ ሲነገረው የትና የት ነው ምን አይነት ኢባዳ ነው የሚሰራው ፍጹም የሆነች አምልኮ ነው የሚሰራው ነገ ትሞታለህ የተባለ ሰው ኧረ ከአመት ሲቀር ትሞታለህ ቢባል አንድ ሰው እቅጩ ስላልተነገረን ነው እንጂ ቢነገረን ኖሮ ያ አላህ ነብዩ ኸይራት ቀርቶባቸው አጉድለውም አይደለም ወማ መሰኒ السوء መጥፎም ነገር ባላጋጠመኝ ነበር ነብዩ አለይሂ ሰላቱ ወሰለም ወደ ኡሁድ ዘመቻ ሲሄዱ ሐምዛ እንደሚገደል አያውቁም ወደ ኡሁድ ዘመቻ ሲሄዱ ክራንቻ ይሰበራል ብለው አላወቁም ራሳቸውን መወጋታቸውን አያውቁም ምንም የሚያውቁት ነገር የለም ወደፊት ይፈጠራል የተባለው ወላኪን ነብዩ አለይሂ ሰላቱ ወሰለም አላህ ያስተማራቸውን بعض الاشياء የተናገሩታል እስከ ቂያማ ቀን ድረስ ያለው ሂደት ተናግረዋል ትንንሾችን የቂያማ ምልክቶች መካከለኛ የቂያማ ምልክቶች ታላላቅ የቂያማ ምልክቶች ተናግረዋል ሚማ علمه አላህ ካስተማራቸው ነው እንጂ ምን ኩል ወጅን ያቃሉ ማለት አይደለም ነብዩ አለይሂ ሰላቱ ወሰለም ማለት ነው ሁሉን ነገር አያውቁም አላህ ያስተማራቸውን ብቻ አሊሙል ገይቢ አላህ ስውርን የሩቅን ዕውቀት አዋቂ ነው فلا يظهر على غيبه احد በሩቅ በስውር ዕውቀቱ ላይ ማንንም ጋሃዳ ያደርግለትም አያሳውቀውም الا من يرتضى من رسول ከመላእክተኞች እሱ የወደደውን እንጂ ከመላእክተኞች እሱም ደግሞ የወደደውን ሁሉንም አይደለም የሚያስረዳቸው بعض الاشياء ነው የሚያስረዳቸው بعض الاشياء አባባ እዚህ ላይ አንድ ቡሰይሪ የሚባል ቡርዳ የምትባላለችው የገጠመው ግጥም አለ እንገራቸው ከሱፊዮችና እንደዚህ ዘረከረክ ያሉ ሰዎች የሚገጥሙት ማለት ነው فإن من جودك الدنيا وضرتها ومن علومك
ومن علومك علم اللوح والقلم ይላሉ በሚን ነው የምትቋጨው ግጥሚቱ فإن من جودك ያንቱ ልገሳ ነው አለ ነብዩን ሲያወድስ ሲያሞግስ ነው እንግዲህ አብዛኛው መንዙማው ነሽዳው እንደዛ አይነት ጥቅሶች ውስጥ ያለ መረኑን የለቀቀ አካሄዳለ አቂዳ እንደሚጎዳ አያውቁትም የዋሃዎች ናቸው ድምጽን ብቻ ነው የሚቀበሉት መሐመድ አወልን የሚያዳምጣለ ምን العجب መሐመድ አወል በረመዳን መሐመድ አወልን ከፍቶ የሚያዳምጣለ የሚገርም ሽርክያት ነው የሚናገረው ንግግር እና ምን ይላል فإن من جودك ካንተ ልገሳ ነው ይላል فإن من جودك ካንተ ልገሳ ነው መሐመድ አንተ የሰጠህን ስጦታ ነው ምን ዱንያና ወضرتها የዱንያ ጣውንታል የዱንያ ጣውንት ማለት ያንድ ሰው ሁለት ሚስቶች ጣውንት ይባላሉ አንዱ ሌላው ዱንያና አኺራ ደግሞ ጣውንት ናቸው ሁለቱ በጣም ይለያያሉ ተቃራኒ ናቸውና ነው فإن من جودك ያንቱ ስጦታ ነው ዱንያም ያንቱ ስጦታ ነው አንተ ልገሳ ነው አለ ወضرتها የዱንያም ተቃራኒ የሆነችዋ ማን ጀነት ማለት ነው ومن علومك كعلمه مدبال አለ ከዕልም ትንሹ ቁንጽሉ ነው አለ ማን علم اللوح والقلم لوح المحفوظ ላይ ያለውና ቀለም ላይ ያለው ዕውቀት ካንተ ዕውቀት ጥቂቷ ናት አለ ጥቂቷ ናት ያ አላህ لوح المحفوظ አውቀው ነብዩ ማለት እኮ ነው እንደውም لوح المحفوظ ብቻ አውቀዋል አይደለም እኮ ያለው ከዛም በላይ ሌላ የሚታወቅ አለ ማለት ነው من فإن من علومك كعلمه مدبال ነው ከዕልምህ ውስጥ ናት ብሎ ነው የገለጸው ይሄ እንግዲህ እነ ኢብኑ ረጀብ ምለዋል ما أبقيت لربك يا مسكين ያሉት ነብዩን እንደዚህ ከገለጽካቸው እንደው አላህን ለየት የሚልበት እንደው ምን አስቀረህለት አንተ ምስኪን ነው ያሉት በጣም ምስኪን ይሄ አላዋቂ ሳሚ የሚባል እንደዚህ አይነቱ ማለት ነው እሱ ነብዩን ማወደሱ ነው ስለዚህ ነብዩን አለይሂ ሰላቱ ወሰለም ኢልመል ገይብ እንደሚያውቁ ነብዩ አለይሂ ሰላቱ ወሰለም ሁሉን ነገር ሙሉ በሙሉ እንደሚያውቁ አድርገው ይገልጿቸዋል ይሄ ክልክል ነው ለምን ቁርአን እየነገረን ወለው ኩንቱ በለተናገር አዕለሙል ገይብ ባውቅ ኖሮ አላውቅም ማለት እኮ ነው ያለው ይሄ ማዕናው ስለምናል ለስተክሰርቱ من الخير ባበዛው ነበር ወማ መሰኔ ሱእ መጥፎም ባላጋጠመኝ ነበር ግን ለነብዩ አለይሂ ሰላቱ ወሰለም ያሳወቃቸዋል አንዳንድ ለምን ለንቡዋው ማረጋገጫ የሚሆኑ ነገራቶች ይጠቅማሉ የተባሉ ነገራቶችን አላህ ያሳውቋቸዋል ተናግረዋል ምናን ያንን እንትን አይባልም ግን ሁሉን ነገር ያውቃሉ አይባልም فإذا كان الرسول صلى الله عليه وسلم እንግዲህ መላእክተኛው ከሆኑ ከذلك መላእክተኛው እንደዚህ ከሆኑ فكيف بغيره ሌላው እንዴት ነው ነብዩ ሩቅ ካላወቁ ነብዩ ጥቅም ጉዳትን መቆጣጠር ካልቻሉ ሌላው የትና የት ነው فكيف بغيره ሌላው እንዴት ሊሆን ነው فما يعتقده እያመኑት ያለው بعض الناس ከፊል ሰዎች እያመኑት ያለው بمن ينتسبون በሚዘመዱ በሚጠጉ ሰዎች لقرابة الرسول صلى الله عليه وسلم ለረሱል ቤተሰቦች አስቃሪዎች ይሏቸዋል ወይንም ደግሞ ሐሽምያዎች ይሏቸዋል ወይም ሁሰይንያዎች ይሏቸዋል በአሁን ሰዓት የህዝቡ አመለካከት فما يعتقده እያመነበት ያለው بعض الناس ከፊል ሰዎች አሁን እያመኑበት ያለው የረሱል ቤተሰብ ነው እኮ የነ ቁረይሽ የአስቃሪ ዘር ነው ከተባለ ሰውየው ምንም መስራምን ማንንም አይጠይቅም ወከቱን ይዞ ወደሱ ነው ዱዓ ለማስደረግ ወደሱ ነው ምን ይሰራል ምን ያደርጋል ምን መመዘኛ ምን የላቸውም ሰዎች በክል ብለዋል ጃይሎቹ በተለይ በዚህ ነው የገደሏቸው ይመየንተሲቡነ የሚጠጉትን ለቀራበት ረሱል ሰለላሁ ዐለይሂ ወሰለም ለረሱል ቤተሰብ የሆኑትን ሰዎች ለነሱ ያለው አመለካከት በአሁን ሰዓት ላይ የህዝቡ አመለካከት ኢዕቲቃዱን ባጢል ብልሹ ከንቱ የሆነ እምነት ነው ያለው የተበላሸ ሐዲስ ቁርአን መረጃ የሌለበት የሆነ ማለት ነው ከእምነት ውጭ የሆነ hatta ሙስሊም ነው እስከማለት ድረስ ያጠራጥራል ሙስሊምም የማይሆንበት ከእስላም ጭራሽ ሊወጣ ይችላል ሰውየው ከእስላም የሚያስወጣውም ሊሆን ይችላል ሁጃ ከደረሰው ቅራአት ከቀራ በያኑ ግልጽ ከሆነለት በኋላ ንጉስ የሚሄድ ከሆነ ገታ የሚሄድ ከሆነ ወይንም ደግሞ በተለያዩ ወልዮች የምንላቸው አካባቢዎች የሚሄድ ከሆነ እንደዛ አይነት ቦታ የሚሄድ ከሆነ ይከፍራል እስከዛ ድረስ ግን ኩፋሮች ናቸው የሚሄዱት ሙሽሪኮች ናቸው ወደዛ የሚሄድ ሁሉ ሙሽሪክ ነው እያንዳንዱን ሰው ግን እንትና ፋጡማ ኸዲጃ መሐመድ ከማል ብለን ሁጃ ያልደረሳቸው ሰዎች ካሉ ውጭ ላይ ጃሂሎች መሐይሞች በረሃ ውስጥ ያሉ ማለት ነው እነዚህ ከተማው አይደለም ከተማው ብዙ ደርሶታል ደረቅ ሆኖ ነው እነዚህን መራቅ ነው ያለብን ያረዱትንም መብላት አይፈቀድም እነሱም ጋር መስገድም ማቆም አለብን እንደዚህ አይነቶቹ ሰዎች ማለት ነው ምክንያቱም ሁጃ ደርሷቸዋል የከተማዎቹና የገጠሮቹ ራሱ እኩል አይደሉም ሁጃ እነዛ ብዙ እያታለሏቸው ነው አብሽሩ ይሄ ነው ሃይማኖቱ እያሏቸው ነው ከኋላ ያሉት ከላይ ያሉት ሶፊዮቹ እንትን ዑለማዎቻቸው ማለት ነው ስለዚህ ተዕይል ላይ ነው እከሌ ካፍር ነው ለማለት ጠንቀቅ እንላለን ግን ንጉስ የሚሄድ ሁሉ ሙሽሪክ ነው ናም الله يعاملهم ما يعاملهم يوم القيامة የሚሰራውን ይሰራል يوم القيامة الله ስለዚህ ብዙውን ጊዜ እንትን ላይ መንዙማም ላይ መረን ይለቀቃል አቂዳ ጋር ግጭት ያላቸው ሙሉ በሙሉ
ምን ዘይነ ነቢ ምናምን የሚባል የሚለቁት ነገር አለ። አሁን ይሄንን ነሽዳ ብላ ያዳምጣል በየመኪናው በየመኑ ውስጥ አብዛኛው ጊዜ የኢኽዋኖች ግጥም ውስጥ አለ እንትን ሐሰኑል በና የገጠመው ግጥም ማለት ነው። هذا الحبيب مع الحباب قد حضر وسامح الكل فيما قد مضى وجرى ብሎ ሐሰኑል በና የኢኽዋኖች መስራች ማለት ነው። ምንድነው ያለው? هذا الحبيب ايوه حبيب አለ መውሊድ ላይ ነው ይሄንን የሚለው። እንግዲህ ወደ መውሊድ ስንሄድ ይችን ነሽዳ እየገጠምን እንሄድ ነበር። ሱፍይ ነው ሰውየው፣ ሱፍይ ነው ኢኽዋኖችን የመሰረተው። هذا الحبيب ايوه ይሄ ወዳጅ አለ ማን ማለት ነው? ነብዩን አለይሂ ሰላቱ ወሰለም مع الحباب ከወዳጆቹ ጋር ከነ አቡበክርና ከነ ዑመር ከነ ዑስማንና ከነ አልይ ጋር قد حضر መጥቷል ቦታው ላይ እዚህ ሀድሮ ቦታ። ይሄን አሁን እዚህ ሱፍዮች የሚሉት እኮ ነው። አርሄቡ ነቢ ያ ሐቢቢ እያሉ የሚሉት ግጥም አለ። ይሄንኛው ደግሞ በአረብያ ነው። هذا الحبيب مع الحباب قد حضر አረብያ ነው። ይሄንኛው አርሄቡ ስለሆነ አረቢ አማርኛ ስለሆነ ወላ ፈርቅ በይነሁማ ምንም ልዩነት የለው። እንደውም ገብተው አለ ፈሳመሐል ኩለ ፊማ ቀድ መባ ወጀራ ሁሉንም ይቅር ብለውታል ነብዩ። መግፊራ አድርጌላችኋለሁ ብለዋል። የትላለው ፊማ ቀድ መባ ወጀራ ባለፈውም ፊማ ቀድ መባ ወጀራ ባለፈውና ባጠፋችሁ ጥፋታችሁ በድሮ ይቅር ብያችኋለሁ አሉ። ማን? ረሱል ወንጀል ማሪ ሊሆኑ ማለት ነው። ይሄንን ቃል ሲል የነበረ ሰውዬ ነው ኢኽዋንን የመሰረተው። እንግዲህ ኢኽዋን ውስጥ ኸይር አለ ማለት ከዝንብ ማር መጠበቅ ነው። هذا رجل ራሱ የቤቱ ባለቤት ከመሰከረ እንደዚህ ነን ሱፍይ ነን ካለ አህሉ ሱና ናቸው ብሎ የሚያመጣው ሰውዬ እኔ በጣም ይገርመኛል። ምን አልዓጀብ ሰውዬው ራሱ የመሰረታት ሰውዬ ነው እቺን የተናገረው። እኛ ሱፍዮች ነን መውሊድ እናወጣለን መውሊድ እንሄዳለን እያለ ነው። መውሊድ ባይሄድም ይሄንን ሰውዬ ኸይረኛ ነው የሚል ሰው ካለ እኔ ኢኽዋን አይደለሁም ይላል ነው። የግድ ኢኽዋን ነኝ ብሎ እኛ ግብጽ ሄዶ መታወቂያ ማውጣት አለበት እንዴ? ኢኽዋን ከሆነ የሱፈል ቀረዳውን ኪታብ የሚሞጠል የሱ መጽሐፍ ትርጉሞች የሚያነብና ቤቱ የሚያስቀምጥ ከሆነ ኢኽዋንዬ ነው። ቀጥል ያለ ኢኽዋንዬ እንዴ የግድ መታወቂያ ማግኘት የለብንም እኛ ከሰው ጋር። የኢኽዋንን አካሄድ የሚሄድ ከሆነ እንደ ኢኽዋን ስሞች ሲነሳ የሚዘገንነው የሚያንቀጠቀጠው ከሆነ ፈሆ ኢኽዋንዬ ሙተዓጥሽ ቀጥል ያለ ኢኽዋን ነው። እንደዛ ብሎ ነገር የለም። ሱና ላይ ደረደር የለም። ሱና ነው። ሱና ላይ ከገባ የአህሉ ሱነቲ ወልጀማዓን ትክክለኛ ወጥ የሆነችን ሱና መያዝ አለበት። ወኢላ ዝም ብሎ እዛም እዚህም ሙዘብዘብ ደግሞ መሆን የለበትም። አንድ አካል ግልጽ ነው በመሄድበት ነገር ላይ መንሃጁን ግልጽ ማድረግ አለበት። አንዲሱ ማለት እናንተም መንሃጃችሁ ላይ ግልጽ መሆን አለባችሁ። ድብቅብቅ ያለ ነገር አትሄዱ። በቃ ሰለፊዮች አህሉ ሱነቲ ወልጀማዓዎች አቋማቸው ወጥ ነው። ይሄ ነው የምንሄደው። የተቀበለ ይቀበለው፣ ያልተቀበለ የራሱ ጉዳይ። በቃ አላህ ሂዳያ ይስጣችሁ እያለ ዱዓ እናደርጋለን። ወኢላ ሙብተዲዕ ሆኖ እኛ ጋር ጥቃት ማድረስ የሚፈልግ ከሆነ ወይንም ቢድዓውን እኛ ላይ ማሰራጨት የሚፈልግ ከሆነ ነህኑ ነብተዒድ አንሁ ሙሉ በሙሉ እንርቃለን እንጂ መንሃጃችን ግልጽ ያለ ቁልጭ ያለ ማንም የሚያውቀው ስውር ነገር ያልሆነ ነው። ማንም ያውቀዋል። ሁሉ መንደባ ወሀብ ያውቀዋል። ሁሉም ያውቀዋል ይሄን መንሃጅ። ስለዚህ እኔ ኢኽዋንዬ አትበሉ። አይ ኢኽዋንዬ ላለመባል የኢኽዋንን ስራ አትስራ። አንድ ኢኽዋንዬ ላለመባል የኢኽዋን አንጃዎች ሲነሱ እንዳያንቀጠቀጠህ፣ የኢኽዋን ዑለማዎች ኢኽዋንነት የተነገረባቸው ሰዎች ዳዒዎችም ሆኑ ምኖች ሲነሱ እንዳያንቀጠቀጠህ። ለከነሱ ላይ ዲፋዕ የምታደርግ ከሆነ ፈአንተ ኢኽዋንዬ የግድ መሐመድ ሙርሲ ጋር ሄዶ መታወቂያ ማውጣት የለበትም። አህባቢ ይሄ ነው። هذا هو الحق والصدق። السلام عليكم.